ስንት ሰዓት ነው የሚታረደው? በነገራችን ላይ በቅዱስ ሲኖዶስ በግልጽ ተደጋግሞ በተለይ በብፁዕ ቅዱስ አቡነ ጳውሎስ ዘመነ ፕትርክና ቅዱስ ሲኖዶስ መግለጫ ሁሉ ሰጠ። ያው እንዲህ አይነት ነገር ስለምንረሳ ነው። እርድ መታረድ ያለበት ከትንሳኤው በኋላ ነው። ከትንሳኤው በኋላ ማለት ሌሊት ነው ትንሳኤው ጌታ ተነሳ ተብሎ የሚታወጀው። ከዛ በኋላ ነው። ግን ከዛ በኋላ ነው ማለት ቤት ቁጭ ብሎ ሰው 6 ሰዓት ክርስቶስ ተነሳ ሙታን ሲባል ሰምቶ ማረድ አለበት አያስቀድስም ወይ ነው ይሄ ሰውዬ። እና እኔ በጠቅላላው ይሄን ቪዲዮ የሚሰሙ ምእመናን ክርስቲያኖች ቤተክርስቲያናችን በግልጽ እንዳስተማረችው ጾማችሁ ባለቀ ሰዓት አረዳችሁ አትግደፉ ማለት ሰው አይጥ ወልዳ ጅራቷ ሲቀር ሲጣለች ይባል። ሄዶ 40 ቀን 50 ቀን ጾሞ ለጥቂት ሰዓታት ልዩነት ለምንድን ነው የሚገድፈው? ምክንያቱም ከዛ በፊት የሚታረድ ማንኛውም ነገር በጾም ነው የታረደው። ስለዚህ ገድፏል። እና አንሞት ለአንድ ቀን እስቲ አሁን እንደው አንሞት። በዛ ላይ ሌሊቱን ሙሉ ዶሮ ስዘራ መከራ ስናይ ከምናደር ለምንድን ነው ማናስቀድሰው? የጌታ ትንሣኤ ዕለት ያልተገኘን መቅደስ ውስጥ መቼ ነው የምንገኘው? ራሱ ከዛ የበለጠ ትልቅ ቀን የለም እኮ አይደለ? ትንሣኤ በነገራችን ላይ የመጨረሻው ክርስቶስ ካልተነሳ እምነታችን ከንቱ ናት ያለው ቅዱስ ጳውሎስ። ስለዚህ ዶሮዎቹም ይደሩ መብላት ራሱ በዕለተ ትንሣኤ በማለዳ እንዲሆን መጻሕፍት ይመክራሉ። ይሄም መጽሐፍ የሚመክረው ልክ እንደዛ ነው። በዓለ ትንሣኤን ስናከብር አንዱ የምናከብረው በመብልም ስለሆነ ማለት ነው። እና የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ ከዕለተ እሑድ ብቻ በስተቀር አታድርጉ ይላል። ዶሮ በጮኸም ጊዜ ብሉ፣ ይህን ባይሆን በጠዋት ብሉ ይላል። እናንተ በቤተክርስቲያን ተሰብስባችሁ በዚያች ሌሊት የተጋችሁ ሁሉ እየጸለያችሁ ከመዝሙሩ ከነቢያቱ ከኦሪትም እያነበባችሁ ይላል። እና ይህን ስናነብ ስንጸልይ እንቆያለን። ግን ያም ባይሆን በጠዋት ብሉ። ዶሮ በጮኸ ሰዓት ነው የሚጀምረው። ያም ግን ላይሆን ይችላል። ግን እኔ እንደው እዚህ ጥያቄው በደንብ እነሱም ያው ላይ አነሳ ስለሚችሉ ዶሮ የሚጮኸው እንደው 10 ሰዓት እንደዚህ አካባቢ ነው። 10 ሰዓት ምግቡን ለማድረስ ዶሮ ራሱ የሚታረደው 6 ሰዓት ነው የምትለው በጣም የዘው ጥያቄ ነች። እና በዚህ መልሰን ብናልፈው ትንሣኤ ሰላም ይመጣ የታዘዘ ነገር የለም። እውነት ለመናገር አሁን በሊቃውንትም ቀኖና በሌላም ነገር አይቻለው ያልደረስኩበት መጽሐፍ የለም ማለት ስላልሆነ ማለት እንዳይሆንብኝ በእኔ ባየኋቸው ባነበብኳቸው መጽሐፎች ግን በተማርኳቸውም ባነበብኳቸው መጽሐፍት ውስጥ አላገኘሁም። በዚህ ቀን ረዱ፣ በዚህ ሰዓት ረዱ ያዩ ካሉ ሊነግሩን ይችላሉ። በዝግጅት ክፍሉ በኩል ቢያደርሱን እኛ ለምእመናኑ እናደርስ ይሆናል። ከገሌ አንቀጽ እንደዚህ ተብሏል ቢሉን ማለት ነው። እኔ ግን ስላላየው መምህራን እንደነገሩን ግን ምእመናን በዚያ ቀን ምግባቸውን አዘጋጅተውም እንኳን ቢገቡ ነውር አይደለም። ወደ አገልግሎት በሚገቡ ሰዓት ለአገልግሎት ሲገቡ አንዳንድ ጊዜ ጾም እንደመሻር ወይም በጾም የታረደውን እንደመብላት ይቆጠርብናል ብለው ሲጨነቁ ይታያል። በየትኛው ሰዓት ቢታረደው እውነት ለመናገር በጾም የሚያሽር አይደለም። ይሄ የመምህራን ብያኔ ነው እንጂ ፍትሐ ነገሥቱ እንዲህ ይላል ብዬ እንዳልተናገርኩ ልብ ሊሉልኝ ግን ይገባል። ምክንያቱም ፍትሐ ነገሥት እንዲህ ብሏል፣ የፍትሐ ነገሥቱ እንዲህ ብሏል ብለው እንዳይሉ ነው። መምህራን ግን እንዲህ ብለዋል። ምክንያቱም ቅዳሴውን እንዲሳተፉ እንፈልጋለን፣ ቁርባንም እንዲቆርቡ እንፈልጋለን። ከዛ በኋላ ሄደው ደም አፍስሰው በዛ ተጨማልቀው እንደዛ እንዲሉም አንፈልግም። የሚበሉትን ነገር አስቀድሞ አዘጋጅ። ይሄ ርህራሄም ነው እውነት ለመናገር። ከዛ በኋላ ሄዳችሁ አርዳችሁን መብላት ያለባችሁ ብሎ አንድ ካህን ሰዎችን ማስጨነቅም የለበትም። በዛ ሁኔታ ነው እንዲመገቡ። አሁን በዶሮ ጩኸት ከዛ ባይሆንም እንኳን ሲነጋ ብሎ የተባለው ለዚህ ነው። ያልተዘጋጁ ነገሮች ካሉ አዘጋጅተው ያልቀረቡ ነገሮች ካሉ አቅርበው እንዲመገቡ ነው። እንደዛ ሲሆን ጊዜው ይሄዳልና ነው። ሆኖም ግን በእነዚህ በዓላት አሁን በትንሣኤ፣ በልደት፣ በጥምቀት እንደዚህ ባለ ጊዜ ሊመገቡ ይገባቸዋል ነው። መቁረብም እንደዚሁ በሌሊቱ ነው ሊቆርቡ የሚገባ። ሌሎችን በዓላት እንደዚሁ የየራሳቸው አላቸው ታሪክ። ሆሳዕናን ብንመለከት ክብረ በሰዎች ዘንድ በትልቅ ክብር ታጅቦ የገባበት አብረን ከሚያጅቡት ጋራ ሆሳዕና ማርያም እንደሚል ድንጋዩ የዘመሩበት እንደዛ ያንን እያሰብን የምናከብረው ነው የሚሆን ልደቱ። በስጋ ባንፈስክስ ቅዳሜ ከ12 ሰዓት በኋላ ቢያርዱት ችግር የለውም ነው የሚሉት። ቅዳሜ ዕለት ማለት ነው። አሁን የቤተክርስቲያን ስርዓት ካለቀ በኋላ ቤት ሄደህ የምታደርገውን ነገር በሙሉ የምትወስነው አንተ ነህ። ብዙ ጊዜ ቅዳሜ ላይ መቼ ነው የሚታረደው የሚል ክርክር አለ። አሁን እንኳን እየቀረ ነው የኑሮ ውድነቱ ይመስለኛል አሁን እና ቀደም ሲል ያው ሰው ከበረቱም ከምኑም እየሳበ ስለሚያርድ ጥያቄዎቹ ይበዛሉ። እነዚህ የስጋ ጥያቄዎች ናቸው።
ቤተክርስቲያን አልሰራችውም ይሄንን በዚህ ቀን ዶሮ ረዱ በዚህ ሰዓት ሲያልፍ ደግሞ በግረዱ አትልም ምክንያቱም ለምንድነው ስርዓቱ የነፍስ ስርዓት አይደለም አሁን የቤተክርስቲያን ስርዓት ካለቀ በኋላ ቤት ሄደህ የምታደርገውን ነገር በሙሉ የምትወስነው አንተ ነህ ግን ደግሞ የስርዓቱ ሌሊት ስለሆነ የቅዳሴው ሰነ ስርዓት ሌሊት ስለሆነ ሁሉ ነገር ተዘጋጅቶ መጠበቅ ስላለበት እናቶች ብልሆች ናቸው እና አንዳንዴ ወደ ቤተክርስቲያን ከመጣታቸው በፊት ነገሮችን በሙሉ አቀራርበው ሰራርተው የሚመጡ አሉ ጥንቆቆች ናቸው አሁን ላይ ያሉ ሴቶቻችን ይሄንን ያደርጋሉ ማለት ከባድ ነው ለምሳሌ አንድ በጣም ቺፍ የሆነ መካኒክ በጣም ማሹር የሆነ መካኒክ አንድን መኪና በድምጹ ያውቀዋል አቆመው ይልህና ይሄ ነገር እንትኑ ተበላሽቷል ይላል ሲፈታ ያገኘዋል በድምጽ ማለት ነው እኔ እናንተ የተሰጠን መኪና ዝም ብለን ልንነዳ እንችላለን በጣም ሌላው ደግሞ መኪናው ከቆመ በኋላ ፈታቶ በግምት ሊያገኘው ይችላል እናቶቻችንን ውሰዳቸው ወጥ ሲሰሩ ሳይቀምሱት በሽታ ብቻ ጨው እንዳለውና እንደሌለው ያውቃሉ አሁን የኔ እናት ይሄንን ታደርጋለች አሽተታ እንትን አንሶታል ጨምሪ ትላታለች በስቷል ትላለች በማሽተት እነዚህ ሰዎች አሁን ከትንሳኤ በፊት ዶሮ ወጥ ቢሰሩ ለነዚህ ምንም ማለት አይደለም ለመቅመስ አይገደዱ ደንታቸው አይደለም እነሱ አሁን ላይ ከሆነ ግን በጣም ከባድ አሁን ላይ በጣም ከባድ ነው የሚሆነውና ለማስማማት አንዳንድ አባቶች እንዳልኩ የሥርዓት መጽሐፍ ላይ አልተጻፈም ለማስማማት ግን ቅዳሜ ከ12 ሰዓት በኋላ ቢያርዱት ችግር የለውም ነው የሚሉት ቅዳሜ ዕለት ማለት ነው ይበላል ማለት አይደለም ምክንያቱም ስለማይደርስላቸው ለማስፈሰክ ስለማይደርስላቸው ለምሳሌ አሁን ጥሩ ትሬንድ አለ በየሰንበት ትምህርት ቤቱ እና በየስብከተ ወንጌሉ ይሄንን 55 ቀን የጾሙትን ነዳያን በቤተክርስቲያን ዙሪያ ያሉ ቤተሰብ የሌላቸውን በሰፈርም ያሉ ጾሙን መግደፍ የማይችሉትን ካህናትንም ሰብስቦ ማብላት ተለምዷል ልክ ከቅዳሴ ውጪ እነዚህን ሰዎች ሌሊት 9 ሰዓት ላይ ለመመገብ ስንት ሰዓት ማዘጋጀት አለበት ይሄ ህሊናም የሚፈርደው ነው ስለዚህ ምንድነው መደረግ ያለበት ማለት ነው ቅዳሜ ዕለት ማታ ላይ እርዱን ያርዳሉ ደግሞ አንዳንድ ጊዜ ደግሞ ምን አይነት ነገር አለ በስጋ ባንፈስክስ ሌሊት ላይ በእርጎ ሊሆን ይችላል በተለያየ ነገር ሊሆን ይችላል ከዛ ጠዋት ላይ ሰራርተን እኔ አልነካም የሚል ሰው ሊገደድ አይችልም ግን ደግሞ ዶሮ አርዶ ተጣጥቦ ወደ ቤተክርስቲያን ቢገባም ደግሞ ኃጢያተኛ ነው ሊባል አይችልም ስለዚህ ምእመናን እንደሚመቻቸው ሊያደርጉት ይችላሉ ጾሙ ግን አልተፈታም ከዚህ በተረፈ ግን ዘሎ በህማማት ውስጥ ማለት ነው የሆነ ለስጋ የሆነ ነገር በማዘጋጀት መጠመድ ግን ከቤተክርስቲያን አስተምሮ አንፃር አግባብ አይደለም ይሄን ጥያቄ ቤተክርስቲያን የዘለለችው ለዚህ ነው አየ ቢያስፈልገን ኖሮ ዶሮ ስታርዱ 1 ሰዓት ላይ ረዱ 3 ሰዓት ላይ ረዱ ትለን ነበር የሥርዓት መጽሐፋችን በጣም በሚገርም መልኩ ትንሳኤው ከተከበረ በኋላ በማለዳ ወይም ጧት ላይ ተሰብስበው የአንድነት ማዕድ ይመገቡ ይላል ስለ ምግብ የሚነግረን እንኳን ከትንሳኤ በኋላ ስለዚህ ይሄንን እያንዳንዱ ሰው ከክርስትናው አንፃር ሊተገብረው የሚገባ ነው ይሄ የሚያስወግዝም ነገር በመጀመሪያ ማሳሰብ የምፈልገው ይሄንን ጥያቄ ብዙ ጊዜም ስለመለስኩት ማለት ነው ብዙ ጊዜም ስለሚነሳ እኔም ከመለስኩት በኋላ ሌሎችም የራሳቸውን አስተያየት ሲሰጡበት አይቻለሁ በመጀመሪያ ማሳሰብ የምፈልገው ምእመናኑ ራሳቸው ያልተከለከለ ጥያቄ ማንሳት የለባቸውም አሁን ያልተከለከለ ጥያቄ ነው ጥያቄው ሲመጣ ነው መልስ ፍለጋ የገባ ነው እንጂ ክልከላ አልነበረም ምክንያቱም በየትኛው መጽሐፍ በየትኛው ቀኖና ተከለከለ ቢባል አሁን የሚጠቅስ የለም እንትን ያለው አሁን ይሄ የሚጠይቀው ሰው በራሱ ማለት ነው ለዚህ ነው ምላሹም የተለያየ የሚሆነው ከዚህ የተነሳ ነው እና በመጀመሪያ እንደው ግድ የላችሁም ያልተከለከለ ጥያቄ አታንሱ ባልተከለከለ ጥያቄም አትጨነቁ አሁን ያለው አንዳንድ እንትኖች ላይ በሰሙነ ሕማማት ጥምቀት መጠመቅ ይቻላል ይሄም አሁን ያልተከለከለ ጥያቄ ነው ግን ጥያቄው ነው ይመጣል ማን ከለከለ የሚያወዛግቡ መምህራን እኮ ይላሉ የሚያወዛግቡ መምህራን ሊኖሩ ይችላሉ ሲጀመርም አንድ አይነት ልንሆን አንችልም አሁን ለምድር አንድ ማጥተው እንደዚህ የሚሉ ሰዎች አንድ ማን ሆነው ለዚህ ነው ምእመናን እኔ ግልጹን ልንገራችሁ አንድ ማን ሆነው እንዲህ አይነት ስርዓቶች መጽሐፍ ላይ ክልከላ ስላልተጣለባቸው ምላሽም የላቸውም ያልተከለከለው ምን ብሎ መልስ ይጻፍለታል ለዚህ ነው አንድ ማን ሆነው እና ሁሉም አስተያየት ስለሚሰጥ ነው የተቸገርነው ደግሞ አንዳንዴ ደግሞ መደማመጡም የለም እና ግራ ከመናጋባ ያው በየደጃችን አድምናወራው በየስልካችን በራችን ዘግተን ማውራት ከጀመርን ጀምሮ መለያየቱ እንደየሰፋ ይሰፋ መጥቶ ነውና አለመከባበሩም ይኖር ይሆናል ብዬ ያኔ ግን አሁን እንደናንተ ያሁን ሰው ያራቱ ጉባኤ
የትርጓሜ መምህር ነዎት። በዛው ላይ ደግሞ የሀገረ ስብከታችን የሊቃውንት ጉባኤ መምሪያ ኃላፊ ነዎት። ብያኔ መስጠት ያለባችሁ እንደናንተ የትርጓሜ መምህራን አይደለም ወይ? በልማዳችንም በትውፊታችንም በሕጉ እንደዛ ነው። መምህራን ምን አሉ ነው ወይ ተዛዘዙ ነው። መምህራን የቤተክርስቲያን የሚል አንብበሃል አይደል? ስንክሳር ላይ የቤተክርስቲያን መምህራን እንዲህ ብለው አዘዙ ይላል። ምንም ምዕራፍና ቁጥር አያስፈልግም። የቤተክርስቲያን መምህራን ብለዋል ከተባለ አለቀ ማለት ነው። እዛ ላይ ግን እንዳለመታደል ሆኖ እኔን ከሚሰማው ሌላውን የሚሰማው ሰው ሊበልጥ ይችላል። ያ ሰው ከየት አምጥቶ የምን መምህር ሆኖ ምናምን እንደሚያስተምር ምናምን ምዕመናን እውቅናውም የላቸውም። ስለዚህ ያገኙትን መረጃ የቤተክርስቲያን ሰባኪ ነው ተናግሯል። እሱ ነው በቃ ያገኙትን መረጃ ይዘው ነው። ዞሮ ዞሮ ግን ምንድነው መሰለህ የሚያስማማው ትልቁ ነገር ይሄ ያልተከለከሉ ጥያቄዎች ናቸው። ማንሳት ራሱ አይጠበቅባቸውም። በእንደዚህ አይነት ጥያቄዎች ራስ ምታት ውስጥ መግባት የለባቸውም። ጸበል በሰሙነ ሕማማት ለምንድን ነው የማይጠመቁት? ማን ከለከለ? ሲጀመርስ ጸበል መጠጣት ለምንድን ነው የማይችሉት የማይጠጡት? ጸበል መጠጣት እኮ ቁርባን አይደለም፣ ቁርባንን የሚተካ ነገርም አይደለም። ስለዚህ የማይጠጡበት ምንም አይነት ምክንያት የለም። እና ሲጀመር ጥያቄው የሚያነሱትም ራሳቸው ናቸው። ከዚያ መልስ ለመስጠት ሁሉም የራሱን ሲያዘጋጅ ምን ይሆናል ማለት ነው? ያው የተለያየ መልስ መምጣት ይጀምራል ማለት ነው። እና ጥያቄው አንዱ ነው፣ መልሱ ግን የተለያየ ሆኖ ከዚህ የተነሳ ነው። መጽሐፍ ላይ ጥያቄው የለም ሲጀመር አልተነሳ። መጽሐፍት አልጠየቁም። አሁን ይሄን መጽሐፍት ያነሱት አይደለም ምዕመናን ናቸው ያነሱት። እንዲሁ ዝም ብሎ እንደዚያ ቀጠለ ማለት ነው። ለማንኛውም ግን እኔ እንደው ግራ ከሚጋቡም በሚል ነው። ከዛ ውጭ ግን እኛም ደግሞ ምላሽ ስንሰጥ ራራይ የጎደለው ነው ያንዳንዱ አሰጣጥ። ምናልባትም እንደኔ ሚስት ልጅ የሌለው ሊሆን ይችላል ብዬ ገምታለሁ። ምክንያቱም ቤት ሄዶ እንትን አይልም። ሆቴል ነው ገዝቶ የሚበላው ጠዋት ቤት ሄዶ አርዶም ታርዶለትም አይቆየውም። ሆቴል ነው የሚበላው። የሚገርም እኮ ሆቴል ሲበላ አስቀርቦ ሲበላ መቼ የታረደ ብሎ አይጠይቅም። አትጠይቅም። እንደዚህ አይነት ልምድ የለም። መቼ የታረደም ሊሆን ይችላል። ይመጣልሃል፣ ትበላለህ። በቃ አለቀ። እንደዚያ ነው። ቤት ግን ምዕመናን መከራቸውን ነው እያዩ ያሉት። ምክንያቱም ቤተክርስቲያን ማደር ይፈልጋሉ፣ መቀበል ይፈልጋሉ ቅዱስ ቁርባንን። እንደዛ ሁሉ ከመሆን ይከለክላቸዋል። እኔ አንድ ሰው ቅዱስ ቁርባን ከመቀበል የሚከለክለው ከሆነ ለምን እኩለ ጾም ላይ አርዶት አይመጣም? ምክንያቱም እኔ የምፈልገው ይህች ነፍስ የጌታን ስጋና ደም ተቀብላ የጌታ ስጋና ደም ዕዳ ሳይኖርባት ወደ ገነት ወደ መንግሥተ ሰማያት እንድትገባ ነው የምፈልገው። እኔ ያንን ዶሮ ሳትበላ ውስጥ ሞት እንደሆነ ምን አውቃለሁ? እኔ የምፈልገው እኔ የታዘዝኩትም ሰዎችን ወደ ቁርባን እንድጠራ ነው እንጂ እኔ ስለ ዶሮ አስተራረድ እንዳስተምርም አይደለም የታዘዝኩት። የዶሮ አስተራረድ ጉዳይ የወንጌል ጉዳይም አይደለም ሲጀመር። በዚህ ሰዓት ረዱ፣ በዚህ ሰዓት እንዲበሉ ምናምን የሚባል ነገር የለም። ስለዚህ ምንድን ነው መሆን ያለበት? ለቅዱስ ቁርባን ለመቅረብ ዝግጅት የሚያደርጉ ከሆነ ያንን የማያደናቅፍባቸው ጊዜ ላይ ሁሉ ሊያርዱ ይችላሉ። ወደ ቤተክርስቲያንም ለአገልግሎት የሚመጡበት ሰዓት አሁን ሲያገለግሉ ያድራሉ። ጾም ነው የዋሉት ያደሩት፣ አክፍሉ ብለናቸዋል። ከቅዳሜ የቻለው ከዓርብ ጀምሮ ያልቻለ ደግሞ ከቅዳሜ ጀምሮ አክፍሎት ላይ ነው ያለው። እንደዚህ ባለበት ሁኔታ አሁን ተመልሰው ሄደውም ዶሮ አርደው ያንን አጥበው ከዚያ እንትን ብለው ብሉ ማለትም ጭካኔ ነው፣ በራሱ አግባብነት የሌለው ነው። እና ሰራተኛ ይስራላቸው የሚሉ አንዳንድ ሰዎች ሰምቻለሁ። እኔ ሰራተኛው አትቆርብም እንዴ? ሰራተኛው ቤተ እግዚአብሔር አትመጣም እንዴ? ነውር እኮ ነው። እንደዚህ አይነት ምላሽ እንደውም ጭራሽ አይታሰብም። እና ሁሉም ሰው ክርስቲያኖች ነን፣ ሁላችንም ክርስቶስ ወደ ተነሳበት ስፍራ እንሄዳለን። በቃ ምክንያቱም ጌታ ደቀ መዛሙርቱን በዚህ ቀን ወደ ገሊላ ውጡ ነው ያለችው። ቀድመክሙ ገሊላ ላይ ጠብቃችኋለሁ፣ ትንሣኤን እገልጥላችኋለሁ ነው ያለው። እና ከቤት ያልወጣ ሰው ትንሣኤውን ያያል። ደቀ መዛሙርቱም ሴቶች የሚያዩት ከቤት ወጥተው መቃብር ከደረሱ በኋላ ነው። ቤተክርስቲያን እኮ የመቃብሩ ምሳሌ ናት፣ የጎልጎታ ምሳሌ ናት አይደል እንዴ? ጎልጎታ መተን ነው የጌታን ትንሣኤ ማየት ያለብን። ቤታችን ተኝተን ነው እንዴ? እንደዛ እስከሆነ ድረስ ምዕመናን መጥተው በሚገባ ብርሃነ ከፈኑ ብለው መሄድ አለባቸው። መዝሙራቸውን ለውጠው ትናንት የነበረውን የሕማማቱን ዝማሬ ዛሬ ደግሞ ብርሃነ ከፈኑ ዲቤነ ወይም ወተንሥአ እግዚአብሔር ከመ ዘነቅሐ ምናምን ብለው አዲስ ዝማሬ መመለስ አለባቸው። ማታ በሐዘን የወጡትን ማለዳ ሲነጋ ደግሞ በደስታ ወደ ቤታቸው እንዲመለሱ የምስራቹን ሰምተው ማድረግ ይኖርብናል ብዬ ስለማምን እኔ አሁን በዚህ ሰዓት ረዱ በዚህ ሰዓት ረዱ ማለት ነው። ግን ለመንፈሳዊ አገልግሎታቸው ሁከት በማይፈጥርበት ሁኔታ አመቻችተው ነው ማረድ ያለባቸው ነው አጽንኦት ሰጥቼ የምናገረው።
እና በሰዓት ግን እንደው በሰዓት ምንም ልንገድበው የምንችለው አይደለም። ወደ ቤተ እግዚአብሔር ከመሄዳቸው አስቀድሞ ግን ያድርጉት። ከዛ በኋላ ወደ ቤተ እግዚአብሔር ሄደው በተረጋጋ ሕሊና ሆይ በዝንቱ ሕሊና ሀሉ በዝንቱ እንዘተ ሊያጣዊክ ነው ወንድሜ ሆይ በዚህ ቦታ ጣው ኃጢአትህን እያሰብክ ቁም ነው የሚለው ካህኑ። ሌላ ምንም ሊያስቡ አይገባም። አሁን እጄ ዳቦውን እንትን ብዬ አሁን እጄ ዶሮይቱን አርጄ አሁን እጄ ቶሎ ብዬ ለልጆቼ ለባሌ ምትል ሴት እዛ ውስጥ እንድትኖር አይፈልግም። በዚህ ሰዓት ኃጢአቷን እያሰበች እዛ እንድትቆም ነው የምንፈልገው። በቃ እሱን አድርጋ ትሄድ። ከዛ በኋላ ምትበላውን ትበላለች ማለት ነው።